ኦገስት 13 ቀን 2018 እንደ አውሮፓውያን አቆጣጠር ከቀኑ 1 ሰዓት ከ40 ደቂቃ በፍሬድሪክ ኮሎራዶ በሚገኝ አንድ ሰላማዊና ውብ ሰፈር ውስጥ የፖሊስ መኪና በዝግታ ይቆማል። ቤቱ ውጭው የሚያምር የተደራጀና የሰላም ማዕከል ይመስላል። ነገር ግን በሮች ተቆልፈዋል። ውስጡም እንደ መቃብር የጸጥታ ጭካኔ ሰፍኖበታል። አንዲት የ15 ሳምንት ነፍሰ ጡር እናትና ሁለት ትናንሽ ሴት ልጆቿ በድንገት ከምድረ ገጽ ጠፍተዋል። የስልክ ቦርሳዋ፣ የመድኃኒት ማሸጊያዋና የልጆች የመኪና መጫወቻ በሙሉ በቤት ውስጥ ባሉበት ተትተዋል። ነገር ግን እነሱ የሉም። ባለቤቷ ክሪስ ዋትስ በፖሊስ ፊት ቆሞ ሲናገር ድምፁ አይንቀጠቀጥም። አይኖቹ ውስጥ እውነተኛ ድንጋጤ ወይም የሐዘን እንባ አይታይም። ይልቁንም በፊት ገጽታው ላይ የሚታየው እንግዳና ቀዝቃዛ ፈገግታ ፖሊሶችን ያስገርማቸዋል። በዚህ በጨለማ የተሸፈነ ቤት ውስጥ በዚያች ሌሊት በእርግጥ ምን ተከሰተ? አፍቃሪው አባትና ባል ክሪስ ዋትስ በሰከንዶች ውስጥ ወደ አሰቃቂ ነፍሰ ገዳይነት የተለወጠው በምን ምክንያት ነው? እናም ፖሊስ የተደበቀውን አስክሬን ለማግኘት የተጠቀመበት ያ ያልተጠበቀ ሚስጥራዊ ምስክር ማን ነው? ሻናን ካትሪን ሩቼክ ጥር 10 ቀን 1984 እንደ አውሮፓውያን አቆጣጠር በኒው ጀርሲ ተወለደች። ገና ከልጅነቷ ጀምሮ ጠንካራ፣ ታታሪ፣ ዓላማዋን ለማሳካት ወደ ኋላ ማትል ሴት ነበረች። ሕይወት ግን አልጋ ባልጋ አልነበረችላትም። ገና በወጣትነቷ ሉፕስ በተባለ ከባድ የበሽታ አይነት ተጠቃች። ይህ በሽታ የሰው ልጅ በሽታ የመከላከል አቅም በማክሰል በርካታ አካላዊ፣ ስሜታዊ ህመሞችን ያመጣል። ነገር ግን ሻናን በሽታዋ ህልሟን እንዲያደናቅፈው አልፈቀደችም። በራሷ ጥረትና ትግል በሰሜን ካሮላይና ውብ ቤት ገንብታ መኖር ጀመረች። ሻናን በማህበራዊ ሚዲያ ላይ በፌስቡክ በኩል የምታደርጋቸው በቀጥታ ስርጭት የሚተላለፉ ቪዲዮዎቿ በርካታ ሰዎችን የሚስቡ ነበሩ። ለጓደኞቿና ለተከታዮቿ የምታሳየው ህይወት የደስታ፣ የሙሉነትና የጽናት ተስፋ ነበር። ነገር ግን ይህ ሁሉ ስኬትና ጥንካሬ ከጀርባው ትልቅ የፍቅርና የድጋፍ ፍላጎት ነበረው። በዚያች አስቸጋሪ ጊዜ ውስጥ ነበር ክሪስ ዋትስ ወደ ህይወቷ የገባው። ሻናን ክሪስን ስታገኘው የህይወቴ መልአክ ስትል ጠራችው። ነገር ግን ይህ መልአክ ከጊዜ በኋላ ወደ ታላቅ ህይወቷ ቅዠት እንደሚቀየር የዚያን ጊዜ ማንም አላወቀም ነበር። ክሪስ ዋትስ እና ሻናን በ2010 እንደ አውሮፓውያን አቆጣጠር በፌስቡክ በኩል ተገናኙ። ክሪስ በባህሪው ዝምተኛ፣ ትህትና ያለውና ረጋ ያለ ሰዎችን ለመርዳት ዝግጁ የሆነ ወጣት ነበር። ሻናን በበሽታዋ ምክንያት በተስፋ መቁረጥ ውስጥ በነበረችበት ወቅት ክሪስ ካጠገቧ አልተለየም። ህመሟን ተጋርቶ ሆስፒታል እየተመላለሰ ይከታተላት ነበር። በህዳር 2012 እንደ አውሮፓውያን አቆጣጠር በሰሜን ካሮላይና በታላቅ ስነ ስርዓት ተጋቡ። ከተጋቡ በኋላ ወደ ኮሎራዶ ግዛት ተዛወሩ። እዚያም ፍሬድሪክ ኮሎራዶ የሚገኘውን ትልቅ ባለ 5 ክፍል ቤት ገዙ። በ2013 እንደ አውሮፓውያን አቆጣጠር የመጀመሪያ ልጅ ቤላ ተወለደች። በ2015 እንደ አውሮፓውያን አቆጣጠር ደግሞ ሁለተኛዋ ልጅ ሴሌስት ተወለደች። ሻናን ሊቬል ቴር በተባለ የጤናና አልሚ ምግቦች ኩባንያ ውስጥ በስኬት መስራት ጀመረች። ስራዋ የጉዞ ዕድሎችን፣ ነፃ መኪናና ጥሩ ገቢ ያስገኝላት ነበር። በውጭ ለሚያያቸው ሰው የዋትስ ቤተሰብ የአሜሪካ ህልም ወይም አሜሪካን ድሪም ሙሉ በሙሉ የኖረ ፍጹም ቤተሰብ ነበረ። ነገር ግን ከዚህ ውብ የቪዲዮ ካሜራ ገጽታ በስተጀርባ ጥልቅ የሆነ ስንጥቅ እየተፈጠረ ነበር። በክሪስ ልብ ውስጥ የተወለደው አደገኛ ሚስጥር ምን ነበር? ምንም እንኳ በፌስቡክ ላይ የሚያሳዩት ህይወት የሚያብረቀርቅ ቢሆንም የቤተሰቡ የፋይናንስ ሁኔታ ግን እጅግ አሳሳቢ ነበር። ከዚህ ሁሉ ጎን ለጎን በሻናን እና በክሪስ እናት ሲኒድ ዋትስ መካከል ያለው ግንኙነት እጅግ ተበላሽቶ ነበር። ሴሌስት ከባድ የለውዝ አለርጂ ነበረባት። የክሪስ እናት ግን ለልጆቹ የለውዝ አይስክሬም ሰጡ። ይህም በሻናን እና በክሪስ ቤተሰቦች መካከል ታላቅ ጸብ ጭሯል። በዚያ በበጋ ወቅት ሻናን ከልጆቿ ጋር ለ6 ሳምንታት ወደ ሰሜን ካሮላይና ዘመዶቿ ጋር ሄደች። ክሪስ ግን በኮሎራዶ ቀረ። ይህ መለያየት የጋብቻቸውን ፍጻሜ የሚያፈጥን አደገኛ በር ከፈተ። በሰሜን ካሮላይና በነበረችበት ወቅት ሻናን ለጓደኞቿ በላከችው መልእክት ክሪስ ሙሉ በሙሉ ተለውጧል። እኔን ለመንካት ወይም ለመሳም አይፈልግም። ካልጋው ማዶ ይተኛል። የሆነ የተደበቀ ነገር አለ በማለት ስጋቷን ገልጻ ነበር። ሻናን በሰሜን ካሮላይና በነበረችበት በዚያ ወቅት ክሪስ በኮሎራዶ ብቻውን አልነበረም። ነዳጅ ኩባንያ ውስጥ አብረው ከምትሰራው ኒኮል ኬሲንገር ጋራ ህገወጥ የፍቅር ግንኙነት ጀምሮ ነበር። ኒኮል ኬሲንገር ለፖሊስ በሰጠችው ቃል ክሪስ ሚስቱን ሊፈታ እንደሆነና መለያየታቸውን እንደነገራት ተናግራለች። ነገር ግን የክሪስ ስልክ ፍተሻ እንደሚያሳየው ክሪስ ከኒኮል ጋራ አዲስ ህይወት የመጀመር ከፍተኛ ፍላጎት አድሮበት ነበር። ክሪስ ውድ ለሆኑ እራት ግብዣዎችና ለሽርሽር ጉዞዎች ከኒኮል ጋራ ይወጣ ነበር። በዚያው ወቅት ሻናን ሶስተኛውን ልጅ ነፍሰ ጡር እንደሆነች አወቀች። የተረገዘው ልጅ ወንድ ሲሆን ስሙንም ኒኮ አሌክሳንደር ብለው ሰየመውት ነበር። ክሪስ ግን ይህ ልጅ እንዲወለድ ፈጽሞ አይፈልግም። ኦገስት 13 ቀን 2018 እንደ አውሮፓውያን አቆጣጠር ሻናን ዋትስ ከአዙሪና የሥራ ጉዞ ተመልሳ በፍሬድሪክ በሚገኘው ቤቷ ደረሰች። የቅርብ ጓደኛዋ ኒኮል አትኪንሰን በመኪና ድርሳ በሩ ላይ ወረደቻት። ሻናን ወደ ቤቷ ስትገባ የቤት በር ደውል ካሜራ የመጨረሻ ምስሏን ቀረጸ። ይህ ምስል
ሻናን በህይወት እያለች የታየችበት የመጨረሻው ሰከንድ ነበር። ከጥቂት ሰዓታት በኋላ ከጠዋቱ 5:27 ላይ ክሪስ ዋትስ የሥራ መኪና ከጋራዥ ይወጣል። ክሪስ ከመኪናው ጀርባ አንድ ትልቅ አካል ሲጭን በጎረቤት ቤት ካሜራ ላይ በርቀት ይታያል። ወደ ጠዋት አካባቢ የሻናን ጓደኛ ኒኮል አትኪንሰን ለሻናን መልእክት ትልካለች። ሻናን በዚያ ቀን የማህፀን ሕክምና ቀጠሮ ነበራት። ነገር ግን ምንም አይነት ምላሽ አልነበረም። ኒኮል ደወለች፣ ስልኩ አይነሳም። ኒኮል ስጋት አደረባት። ምክንያቱም ሻናን ለልጆቿ ለስራዋ እጅግ በጣም ታማኝና መልእክት ሳትመልስ የማትቀር እናት ነበረች። ኒኮል አትኪንሰን ወደ ሻናን ቤት አመራች። በሩን አንኳኳች። ማንም አልመለሰም። ኒኮል ለፖሊስና ለክሪስ ደወለች። ሚስጥሩ መገለጥ ጀመረ። የፍሬድሪክ ፖሊስ አባል ኦፊሰር ስኮት ኩንሮድ ወደ ቦታው ደረሰ። ከጥቂት ደቂቃዎች በኋላ ክሪስ ዋትስ በመኪናው ደረሰ። ክሪስ በሩን ከፍቶ ፖሊስና ኒኮልን አስገባ። ቤት ውስጥ ሲገቡ ሁሉም ነገር በቦታው ነበር። የሻናን የእጅ ቦርሳ፣ የስልክ ቦርሷ፣ መድኃኒት ማሸጊያዋና የሰርግ ቀለበቷ በምግብ ጠረጴዛው ላይ ተቀምጦ ተገኘ። የልጆቿ ቤላና ሴሌስት የመኪና መቀመጫዎች በሻናን መኪና ውስጥ ነበሩ። አልጋው ላይ አንሶላው ተገፎ ነበር። ክሪስ ለፖሊስ ሲናገር ሌሊት አካባቢ ተነስተን ስለ ጋብቻችን መለየት ተነጋግረን ሁለታችንም ማዝነን ነበር። እኔ ለስራ ስወጣ እሷ አልጋ ላይ ነበረች፣ ልጆቹም ተኝተው ነበር አለ። ነገር ግን የክሪስ የአካል እንቅስቃሴ ፍጹም እንግዳ ነበር። ሚስቱና ልጆቹ የጠፉበት ባልና አባት እንደሚገባው ድንጋጤ ወይም ጭንቀት አይታይበትም ነበር። ይልቁንም እጆቹን ያጣጥፋል፣ ይስቃል፣ ከፖሊስ ጋር ተራ ወሬ ያወራ ነበር። ፖሊስና ክሪስ ወደ ጎረቤታቸው ናት ቤት ገብተው የደህንነት ካሜራ ቪዲዮን ተመለከቱ። ቪዲዮ እንደሚያሳየው ከጠዋቱ 5:27 ላይ ክሪስ መኪናውን ወደ ጋራዥ አስጠግቶ ሲጭን ይታያል። ከሱ ውጪ ወደ ቤቱ የገባም ሆነ የወጣ ምንም አይነት ሰው ወይም መኪና አልነበረም። ክሪስ ቪዲዮን ሲመለከት እጆቹን ጭንቅላቱ ላይ አድርጎ በፍርሃት ይርገበገብ ነበር። ጎረቤቱ ናት ለፖሊስ በሹክሹክታ የሰው ትክክል አይደለም፣ የሆነ የደበቀው ነገር አለ ያሉት። በቀጣዩ ቀን ኦገስት 14 የሻናንና የልጆቿ መጥፋት በመላው አሜሪካ ታላቅ ዜና ርዕስ ሆነ። ክሪስ ዋትስ በቤቱ ደጅ ላይ ቆሞ ለተለያዩ የቴሌቪዥን ጣቢያዎች ቃለ መጠይቅ ሰጠ። በእነዚህ ቃለ መጠይቆች ላይ ክሪስ የለበሰው ቲሸርት፣ በፊቱ ላይ የሚታየው ቀዝቃዛ ፈገግታና የተናገራቸው ቃላት መላው አሜሪካን አስገረመ። ሻናን፣ ቤላ፣ ሴሌስት የትም ብትሆኑ እባካችሁ ተመለሱ፣ ይህ ቤት ያለ እናንተ ባዶ ሆኗል እያለ ይናገራል። ነገር ግን ከአይኑ አንዲት እንባ እንኳን አልወጣችም። የኮሎራዶ ምርመራ ቢሮ ሲቢአይ እና ኤፍቢአይ ጉዳዩን ተረከቡት። ክሪስን ወደ ፖሊስ ጣቢያ ጠርተው የውሸት መመርመሪያ ፖሊግራፍ ፈተና እንዲወስድ ጠየቁት። የፈተናው ውጤት ምን ሆነ? ኦገስት 15 ቀን 2018 ዓ.ም ክሪስ ዋትስ ወደ ሲቢአይ የምርመራ ቢሮ መጣ። መርማሪ ታምሊ እና ኤፍቢአይ ልዩ ወኪል ግራሃም ኮርደር የምርመራውን ሂደት መሩ። ክሪስ የውሸት መመርመሪያ ፖሊግራፍ ቴስት ለመውሰድ ተስማማ። ፈተናው ለሰዓታት ከተካሄደ በኋላ መርማሪ ታምሊ የፈተናውን ውጤት ይዛ ወደ ክፍሉ ገባች። ውጤቱ አስደናቂ ነበር። ታምሊ ለክሪስ በቀጥታ አየችውና ክሪስ፣ የዚህን ፈተና ውጤት የሚለካው ከ-4 እስከ +4 ነው። ካሉታዊ ቁጥር በታች ከሆነ ውሸት ነው። ያንተ ውጤት -21። ይህ ማለት በህይወቴ ካዩዋቸው ታላላቅ ውሸታሞች አንዱ ነው ማለት ነው። ልጆች የት እንዳሉ ታውቃለህ? እውነቱን ተናገር አለችው። ክሪስ ተጨነቀ፣ ላቡን ተንጠፈጠፈ። ከትንሽ ጸጥታ በኋላ ክሪስ አንድ ጥያቄ ጠየቀ። ከአባቴ ጋር ብቻዬን መነጋገር እችላለሁ? አባት ሮን ዋትስ ወደ ክፍሉ ገቡ። ክሪስ ከአባቱ ጋር ብቻውን ሲቀር የመጀመሪያውን የተጠማዘዘ የእምነት ቃል ተናገረ። ክሪስ ለአባቱ ለሮን ዋትስ እንዲህ ሲል ነገረው። እኔና ሻናን ተጣላን፣ መለያየት እንደምፈልግ ነገርኳት። እሷም ተናዳ ልጆቿን ቤልና ሴሌስትን በካሜራ ተቆጣጣሪ ስታንቃቸው አየው። እኔም በንዴት በብግነት ተነስቼ ሻናንን አነኳት። ይህ የመጀመሪያው ውሸት የተቀላቀለበት እምነት ቃሉ ነበር። ክሪስ ጥፋቱን በሞተችው ሚስቱ ላይ ለመደፈቅ ሞከረ። ነገር ግን አስክሬኖቹን የት እንደጣላቸው አመነ። በስራ ቦታው CRVI 319 በተባለ የአናዶር ነዳጅ ማጣሪያ ቦታ ላይ እንደደበቃቸው ተናገረ። ኦገስት 16 ቀን 2018 እንደ አውሮፓውያን አቆጣጠር ፖሊስና የምርመራ ቡድኖቹ ወደ CRVI 319 አመሩ። እዚያ ያገኙት እውነታ ግን ሰብአዊ ሕሊናን የሚፈትን አሰቃቂ ነበር። የሻናን ዋትስ አስክሬን በቦታው አፈር ውስጥ ጥልቅ ባልሆነ መቃብር ውስጥ ተቀብሮ ተገኘ። የ15 ሳምንት ጽንስም አብሮ አርፎ ነበር። የሁለት ትናንሽ ልጆቹ የቤላ 4 ዓመትና የሴሌስት 3 ዓመት አስክሬኖች ግን እያንዳንዳቸው 20 ጫማ ርዝመት ባላቸው ከድፍድፍ ዘይት ጋር በተያያዙ የነዳጅ ታንከሮች ውስጥ ተጥለው ተገኙ። የልጆቹ አስክሬን ከታንከሮቹ ጠባብ ቀዳዳ 8 ኢንች ውስጥ ተጨፍልቆ እንዲገባ ተደርጎ ነበር። በየካቲት 2019 እንደ አውሮፓውያን አቆጣጠር መርማሪዎቹ ክሪስ ዋትስን እንደገና መረመሩት። በዚህ ጊዜ ክሪስ ምንም የሚያስቀረው ነገር ስላልነበረው እውነተኛውን አሳፋሪውን ታሪክ ተናገረ። ሻናን ወደ ቤት እንደገባች አልጋ ላይ አብረው ተኙ። ክሪስ መለያየት እንደሚፈልግ ነገራት። ሻናን እያለቀሰች
ልጆቹን ዳግመኛ አታያቸውም አለችው። ክሪስ ወዲያውኑ አልጋው ላይ ወጥቶ ሻናንን ማነቅ ጀመረ። ሻናን በሽታዋ ስላከሳት እና በመደናገጧ ምክንያት ምንም አይነት የመከላከል ምልክት ሳታሳይ ህይወቷ አለፈ። ሻናን በአንሶላ ጠቅልሎ ወደ ሳሎን ሲጎትታት የ4 ዓመቷ ቤላ ተነስታ መጣች። እማማ ምን ሆና ነው ስትል ተጠየቀችው። ክሪስ እማማ ደክሟታል አላት። ክሪስ የሻናንን አስክሬን በመኪናው ጀርባ ጫነ። ሁለቱን ህያው ልጆቹን ቤላንና ሴሌስትን በመኪናው የኋላ መቀመጫ ላይ አስቀመጣቸው። ለ45 ደቂቃዎች ያህል አስክሬንና ሁለት ህያው ልጆቹን ይዞ ወደ CRVI 319 የነዳጅ ቦታ ተጓዘ። እዚያ ሲደርሱ በመጀመሪያ የ3 ዓመቷን ሴሌስት በሰማያዊ ብርድ ልብስ አነቃት። አስክሬኗንም ወደ ዘይት ታንከሩ ውስጥ ጣለው። ከዚያም በኋላ ወደ መኪናው ተመለሰ። ቤላ ታላቅ እህቷ ስለነበረች የሆነውን ነገር ተረድታ ነበር። ቤላ ለአባቷ እያለቀሰች አባባ ለሴላ እንዳደረግክባት በእኔ ላይ ታደርግብኛለህ ስትል ጠይቀችው። የመጨረሻ ቃሏም አባባ እባክህ አትግደለኝ ዳዲ ነው የሚል ነበረ። ክሪስ ምንም አይነት ርኅራኄ ሳይኖረው የራሱን ልጅ አነቃት። አስክሬኗንም ወደ ሁለተኛው የነዳጅ ታንከር ውስጥ ጣለው። ህዳር 6 ቀን 2018 ክሪስ ዋትስ የሞት ቅጣትን ዴዝ ፔናልቲ ለማስቀረት ሲል የቀረቡበትን 9 ወንጀሎች ክሶች በሙሉ አመነ። በችሎቱ ላይ የሻናን አባት ፍራንክ ሩቼክ በእንባ ተሞልተው ለክሪስ እንዲህ አሉት። አንተ አጋንንት ነህ። የራሴን ልጅና የልጅ ልጆቼን አረድካቸው። እግዚአብሔር ምሕረትን ያድርግልህ። እኛ ግን ፈጽሞ አንምርህም። ዳኛ ሚካኤል ሄግሬት ክሪስ ዋትስን ያለ ይቅርታ ጥያቄ 5 የህይወት ዘመን እስራት ቅጣቶችን እና ተጨማሪ 84 ዓመታት የእስር ቅጣት ፈረዱበት። የሻናን፣ የቤላ፣ የሴሌስትና የያዘችው ጽንስ ኒኮ አሌክሳንደር አሰቃቂ ህልፈት በዓለም ዙሪያ በሚሊዮን የሚቆጠር ሰዎችን ልብ የሰበረ ክስተት ነበር። ይህ ታሪክ የሚያስተምረ ትልቅ እውነት አለ። በማህበራዊ ሚዲያ ላይ የሚታይ ውብና ፍጹም ህይወት ሁልጊዜ እውነት ላይሆን ይችላል። ክሪስ ዋትስ በውጭ ሲታይ የዋህ፣ ዝምተኛ፣ መልካም አባት ይመስል ነበር። ነገር ግን በውስጡ የነበረው ራስ ወዳድነትና ስግብግብነት፣ እውነተኛ ስሜቱን የመሸሸግ አደገኛ ባህሪ ሙሉ ቤተሰቡን ወደ መቃብር መራ። ዛሬ የሻናን አባትና እናት የሻንን፣ ቤላና ሴሌስቲን ትዝታ ለማቆየት እና የቤተሰብ ጥቃት ሰለባዎችን ለመርዳት የተለያዩ የበጎ አድራጎት ስራዎችን ይሰራሉ። እስከ መጨረሻው አብራችሁን ስለቆያችሁ እናመሰግናለን። እንደዚህ አይነት እውነተኛ የወንጀል ታሪኮች እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። እናመሰግናለን። መልካም ቆዩልን።